ከኔ ውጭ ማለኝ ማንስ ቢኖር ከጎኔ እልነበር ድሮ አልሰማ ማንንም ደሞ ማልፈራ አሁን ተፋልኩና ትንሽ ጉድለቴን ሞልቼ አለመፍራትም እንዳለ በራሴም ኮርቼ ስላልሰማው እሷን ብቻ ትንሽ ተጠጥቼ አሁን ልዘፍንላት መጣሁ እሷን አስታውሼ ስለኝ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ምስታምጣ እኔም ፈገግ ብዬ ትንሽ እንደማታ እሽኩርምምም እያልኩ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩን ሳይገባ ምትለኝ ልብ ሳልል ከልቤን ሳልስማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናተ አርሳል በብል ስማ በቃ ገጠር ግባ እናተ አርሳል በብል ልጀዋ ስማማ ሽማግሌ የላክና ፈቃድ ይጠየቅና ትችታው መቼም ግልጽ ነው ቀድሞ አልቋልና የተዘመዱን ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይሎ ጋር ተብሎ ተቆፍሮ ከቤት ትወጣና ከጫጫነው ተጋጋጠው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰህ ምሽትህንም ይዘህ አንድ ሁለት ቃዲያ መሬት ደግሞ ያው አባት ሰጥቶ ማረስ ማለት ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህን ማጨዱንም አግዙ ዶሮዎችን የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከስንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጄ በቃ ገጠር ግባ እስኪ ስማ በቃ